በኦርቶዶክሳውያን ላይ የተፈጸመውን ግፍ በደልና ጭፍጨፋ ተከትሎ ኦርቶዶክሳውያን ሊቃውንት መረር አድርገው ቅራኔያቸውን ተቃውሟቸውን በቤተክርስቲያን ላይ የተፈጸመ ያለውን ግፍ በተመለከተ ተቃውሞ ሲያሰሙ ተቃውሞውን ለማፈን ያለው አማራጭ የአብይ አህመድ አገዛዝ ሁሉንም ነገር በኃይል አድርገዋለሁ ነው አይደለም። ስለዚህ ኦርቶዶክሳውያን እየተነቃቁ ነው። እነዚህ ስለ ኦርቶዶክስ ግፍ ስለ ቤተክርስቲያኗ ግፍ የሚናገሩትን ዋና ዋና የሚባሉትን ከላይ እስከታች እየለቀም ካሰርኩ ነው የአብይ አህመድ። በደንብ እዚህ ላይ መግባባት አለብን። በተለይ ይሄንን የምታደምጡ ኦርቶዶክሳውያን ትግላችሁ ቀሲስ ከሌ ይፈቱ፣ መምህር ከሌ ይፈታ ወደሚል እንዳይዞር ተጠንቀቁ። ይሄ ስልት ነው። ይኸውልህ አርሲ ላይ በግፍ የጨፈጨፈው አካል እነዚህንም ያሰረው አካል የአብይ አህመድ አገዛዝ ነው። የታሰሩት ይፈቱልን የሚል ጩኸት የሞቱት ይነሱልን ብለህ ብትጠይቅ የማይነሱበት አይደለም። እያሰረ እየገደለ ያለው ስርዓት ኢናፍ ኢዝ ኢናፍ ወደሚል ነው ትግሉ መሄድ ያለበት። ከዚያ ውጪ የሆነ ካህናት የሆነ ሊቃውንት የሆነ ምናምን ሲያስር ትግልህን እነሱ ይፈቱ ወደሚል ካዞርከው ታርጌቱ እሱ ስለሆነ አርሲን ትረሳዋለህ፣ መዋቅራዊ ጭፍጨፋውን ትረሳዋለህ። የሁለት መቶ ዓመት ቤተክርስቲያን መቃጠሉን ትተወውና ቀሲስ ከሌ ይፈታ መምህር ከሌ ይፈታ ወደሚል ትግሉ ይዞራል። እሱ ታክቲክ ነው። አምባገነኖች ይህን የሚያደርጉት እኛ የኢህአዴግን ስርዓት በምንታገልበት ጊዜ አንዱ ኢህአዴግ ሲጠቀመው የነበረው ስልቴ ነው። አብይ አህመድ የሚባል ዱርዬ ተራ ዱርዬ እዛ ያየውን ግን በጭካኝና በአረመኔነት ደግሞ ወሰን የሌለው አድርጎ ነው እየደገመው የበለጠ በከፋ ሁኔታ እየተገበረው ያለው። ያን ጊዜ ፓርቲዎች ጥያቄ ያነሳሉ። የጸረ ሽብር አዋጅ የሚባል ነገር ህዝቡን ለማሰር ለመግደል የሚቃወማችሁን ለማሳደድ የምትጠቀሙበት ስለሆነ ይሄ መሰረዝ አለበት ተብሎ ዳር እስከ ዳር ንቅናቄ ሲደረግ ያንን ንቅናቄ የሚያደርጉ አካላትን ወደ እስር ቤት ሰብሰብ አድርገው አስገብተው አባሎቻችን ይፈቱ ወደሚል ትግሉን ያዞሩትና አዋጁ አይነሳም፣ አለቀ። ይሄ ቀየር የተባለው አዋጅ እስከሚቀየር ድረስ ስርዓቱ እስኪቀየር ድረስ እንታገላለን ያለው አካል እስረኛ አስፈቺ ሆኖ ቁጭ ይላል። ፓርቲው ከዛ በኋላ አባላቶቼ ይፈቱ የሚል ጥያቄ ያቀርባል። 2 ጊዜ 3 ጊዜ ተቃውሞ ወደዛ ከሄደና አቴንሽኑ በሙሉ ይፈቱ አይፈቱ ወደሚል ከሄደ በኋላ እነዛን ያሰራቸውን ሲፈታቸው ደግሞ ተመልሳችሁ እንኳን ለቤታችሁ አበቃችሁ ወደሚል ይሸጋገራል ማለት ነው። ነው እነዚህ ኦርቶዶክሳውያን ናቸው። እነዚህ ክርስቲያኖች ናቸው። እነዚህ በሽሚያ ሊያገኙት የማይችሉት የዚህ ዘመን ሰማዕታት ናቸው። ያውላችሁ አስተውሉ። እነ ጋሽ ታዲዮስ፣ እነ መስከረም አበራ፣ እነ ጋዜጠኛ ማነው ዳዊት በጋሻው፣ እነ ሚካኤል መላከ፣ እነ ጋዜጠኛ ጎበዜ፣ እነ ጋዜጠኛ እና መምህርት መስከረም አበራ እያንዳንዳቸው ሌሎችም እንጥራ፣ እነ ጋዜጠኛ አባይ ዘውዱን ሌሎቹንም እነ ዮሐንስ ቧያለው፣ እናቶ ዮሐንስ ቧያለው፣ እናቶ ክርስቲያን ታደለ፣ እነ ዶክተር ካሳ ተሻገር ስንቱን ጠርተን ስንቱን ትተን መዓት በጣም በርካታ የአማራ ወጣት አዛውንት ምሁር በየደረጃው አርሶ አደር በየእስር ቤቱ እየተሰቃየ ነው ያለው ለዓመታት። እነዚህ አባቶች ምንም አይሆኑ በስጋቸው ላይ እንጂ በነፍሳቸው ላይ አገዛዙ ስልጣን የለው። እነዚህ አባቶች ለመላው ህዝበ ክርስቲያን መስዋዕትነት ማለት ምን ማለት እንደሆነ እያስተማሩ ነው። እነዚህ አባቶች የጳጳሳቱን ገመና ገላልጠው ህዝብ እንዲረዳቸው እያደረጉ ነው። ሳዊሮስ ሕርያቆስ እየነገርናችሁ ነው። መብት ነው ብያለሁ። መብት ነው ብፁዕ ምትል ምናምን ምትል መብት ነው። እኔ እነዚህን ለቃቅሞ እስር ቤት እንዲገቡ ከአዳነች አቤቤ ጋር ሲመክር የነበረ ሰውዬ ጳጳስ ብዬ ከእጁ መስቀል አልሳለምም፣ ደግመዋለሁ። ሕርያቆስ ለእኔ ጳጳስ አይደለም፣ ለእኔ ነው እያልኩ ያለሁት። ሳዊሮስ ለእኔ ጳጳስ አይደለም። ከአንድ ካድሬ የተለየ ሚና የላቸውም።
ልዩነታቸው እጃቸው ላይ መስቀል መያዛቸው፣ ልዩነታቸው እንደ ጳጳስ ለብሰው መታየታቸው ካልሆነ በቀር በቤተ ክርስቲያን ውስጥ ያሉ መስቀል የያዙ መለካውያን፣ በቤተ ክርስቲያን ቋንቋ አገላለጥ መለካውያን፣ ካድሬ ከምትላቸው መለካዊ ብትለው ይሻላል። በቤተ ክርስቲያን ቋንቋ እንውሰድና መለካውያን ናቸው። እነዚህ መለካውያን የቤተ መንግስቱ ጉዳይ አስፈጻሚ ግን ቤተ ክህነት ውስጥ ያሉ አካላት እነዚህ ሊቃውንት ተለቅመው ወደ የእስር ቤቱ እንዲጣሉ አድርገዋል። ዓላማው ምንድን ነው? ትግልህ ፊቱን ዞሮ የታሰሩት ይፈቱ ወደሚል እንዲቀየር ነው። ከዚያ በኋላ ደግሞ ይመጡና ምን ያደርጉልሃል መሰለ? ሳዊሮስና ሕርያቆስ ጠብቀኝ ግድ የለም እነ ዶክተር ቀሲስ መዝገቡን ሊጠይቁ እስር ቤት ሄዱ የሚል ትሰማ ይሆናል። ከዛ ደግሞ መንግስት በመነጋገር በሆደ ሰፊነት እንዲፈቱ አደረጉ ሊልህ ይችላል። ይኸውልህ የአብይ አህመድ አገዛዝ ብፁዕ አቡነ ሉቃስን ከሶ ፍርድ ቤት አስፈርጃለሁ ያለ ወመኔ ስርዓት ነው። ከዚህ ወንበዴ ስርዓት ጋር የተባበረ ማንኛውም ጳጳስ ብለህ መጥራት አቁም። ትግልህ መልክ የሚይዘው በዚህ መንገድ ነው። ቤተ ክርስቲያን ነፃ የምትሆነው በዚህ መንገድ ነው። አንድ ካህን፣ አንድ መነኩሴ፣ አንድ ጳጳስ፣ አንድ ሊቅ የፈለገው ይሁን ቤተ ክርስቲያኗን ለማጥፋት መዋቅራዊ የሆነ የማጥፊያ ስልት አቅዶ ተዘጋጅቶ ቤተ ክርስቲያን ጠላት ናት ካለ ጋር የሚተባበር ጨለማ ከብርሃን ጋር ምን ኅብረት አለው? እንነጋገር። ምን ኅብረት አለው? አምጥተን ማስረጃ ቀረብን። ብልጽግና የሚባለው ቡድን ግልጽ በሆነ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተውሉ፣ ምንኩስናን፣ ብሕትውናን ምን ብሎ ጽፎታል? በሰነዱ ላይ ድህነትን ፕሮሞት የሚያደርጉ ለልማት ጠንቅ የሆነ እምነት ብሎታል። ይሄንን ካለ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠላት ናት ብሎ ከፈረጀ አካል ጋር ሄዶ የቆመ ጳጳስ ጠላት ናት ብሎ የሚያምን ነው። ልዩነቱ ያኛው ሽጉጡን በፊት ለፊት ይዞ ኮትና ከረባት አድርጎ ቤተ መንግሥት የሚባል ቦታ መሆኑ ነው። ይሄኛው ግን ጥቁር ለብሶ ቆብ አድርጎ ወይ ጠምጥሞ መስቀል ይዞ ወይ ነጠላ ጣፍቶ ቤተ ክርስቲያን ውስጥ መገኘቱ ነው ልዩነታቸው። በጠላትነት ወሰን ድንበር የላቸውም፣ አብረው ቆመዋልና። አስተውል። ዕለተ ሐሙስ ይሁዳ ከሐዋርያት አንዱ ሆኖ እየተቆጠረ እያጭበረበረ በመካከል ነበረ እስከ ሐሙስ ዕለት። ለምን መሰለ እስከ ሐሙስ የቆየው? ክርስቶስ ባወቀ ሐዋርያት ግን ባላወቁ ነው። ምን ተብሏል? ክርስቶስ ምን አለ? አሳልፎ የሚሰጥ ሰው ልጅ አሳልፎ የሚሰጥ እዚህ በመካከላችን በወጪቱ እጁን እየዘረጋ ነው ሲል ደነገጡ፣ ይተያዩ ነበር። ሲያውቁትማ ሲረዱትማ የተነገረ ቃል አይደለ? የምናውቀውን ያየነውን የሰማነውን እንመሰክራለን አይደል የሚለው ቃሉ። ያየኸውን የሰማኸውን መስክር። አብይ አህመድ ቤተ ክርስቲያን ተቃጥሏል፣ ወደፊትም ይቃጠላል ብሎ ተናግሯል አይደለም? ከአብይ ጋር የቆመ ጳጳስ ቤተ ክርስቲያን ይቃጠላል፣ ተቃጥሏል፣ ወደፊትም ይቃጠላል የሚለውን አካል አምኖበት ነው አብሮ የቆመው። ይሄ ለእኔ ወንበዴ ነው። ይኸውልህ ክርስቶስም ወደ ቤተ መቅደሱ ሄደ፣ ጅራፍም አነሳ። ቤቴ ጸሎት ቤት ይባላል፣ እናንተ ግን የወንበዴ ዋሻ አደረጋችሁትን አለ። ጅራፉንም አነሳ፣ ገረፈም፣ አስወጣቸው ይላል። ይኸውልህ አብይ አህመድ ራሱን መንግሥት ብሎ ነው የሚጠራው። ስትቃወመው መንግሥትን በኃይል ለማፍረስ ይልና ይከስሃል። አብይ አህመድ አልሲሲ ጋር ሄዶ ወላሂ ወላሂ እያለ ሲምልለት ጽድቅ ነው። ኦህዴድ ሂዶ ሽመልስ አብዲሳ የአንድ ክልል ፕሬዚደንት ነው። ጅቡቲ ሂዶ ከጅቡቲ ጋር ስምምነት የሚፈርምበትን ነገር ንገረኝ እስኪ። ሽመልስ አብዲሳ የውጭ ጉዳይ ሚኒስትር አይደለም።
የአንድ ክልል ፕሬዚዳንት ሆኖ ለውጭ ኃይሎች አቀባበል የሚያደርግበትን የህግ መሰረት ካለው ንገረኝ እስቲ። እነሱ በፈለጉት መንገድ ሩል ኦፍ ሎው ጥሰው የህግ መሰረትን ጥሰው ሲያቦኩት ለፖለቲካ ጥቅማቸው ትክክል፣ አንተ ስትሆን ልክ አይደለም ይለዋል። ይኸውልህ ጅል አድርገው ሆኖ በኩርኩም እየደቁ ይሳለቁብሃል። እነሱ ከሻዕቢያ ጋር ገጥመው ኢትዮጵያና ኤርትራ ጽምዶ አደረጉ ብለው እነሱ ጽምዶ ፈጥረው ይሉ ነጥቦችን ወይም የአብይ አገዛዝ በዓለም አቀፍ ፍርድ ቤት የሚለውን ሐሳብ እናነሳለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆይታ አድርጉ። ቀዳሚ የምናደርገው በኦርቶዶክሳውያን ላይ የተጀመረው ጅምላ አፈሳ ምክንያት ነው። እሱን እናንሳ። እንግዲህ አድማጮቻችን በአርሲ ያለው የተፈጸመውን ግድያ የምታውቁት ነው። ለአራተኛ ለአምስተኛ ጊዜ በተከታታይ ሲደረግ የቆየ ነው። ይህንን በአርሲ ኦርቶዶክሳውያን ላይ ያነጣጠረውን ግድያ ስፔሲፊካሊ አርሲ ተደጋጋሚ በዚህ መንገድ ዘግናኝ ግድያ በመደረጉ ትኩረት ከመሳብ ውጪ በሌሎች ቦታዎች ኦርቶዶክሳውያን አሁንም እንደ ቄራ ከብት ነው እየታረዱ ያሉት ይታወቃል። በየቦታው አብያተ ክርስቲያናት ይቃጠላሉ። በተለይ አብይ አህመድ ከመጣ በኋላ በነገራችን ላይ አንድ በእርግጠኛነት የምንነግራችሁ ይሄ የሚባለው እየተባለ ብቻ እየታለፈ አይደለም። በእያንዳንዱ ቀን የፈጸሙት ግፍና ግድያ እነማን መቼ የት ተገደሉ እየተመዘገበ ነው ያለው። ለማለት ያክል አይደለም የምንላችሁ። እነማን የት መቼ ተገደሉ፣ በእነማን ተገደሉ፣ ፎቶግራፋቸው፣ ስማቸው፣ እነዚህ በሙሉ በሰነድ እንዲዘጋጅ አንድ በርከት ያለ ፎቶ አይታችኋል። የ1997 በአዲስ አበባ የተገደሉትን በተመለከተ ያ በዛው ሞመንት ላይ በመሰራቱ ምክንያት በየዓመቱ እነዛ ወንድሞቻችን፣ እህቶቻችን፣ እናቶች፣ አባቶች ይታወሳሉ። ከምርጫው ጋር ተያይዞ በአዲስ አበባ የተፈጸመውን ግድያ በተመለከተ ማለት ይሄኛው በመጽሐፍ እየተዘጋጀ ነው። በደንብ ዶክመንትድ ሆኖ እየተዘጋጀ ነው። ይሄ ምናልባት የተሻለ እሳቤ ያላቸው የምር ያዝ ለቀቅ የሚያደርጉ የሆነች ፍራንክ ጨራርፈው ደህና ሰንብቱ የሚሉ ሳይሆኑ በትክክል የአብይ አህመድ አገዛዝን ይሄንን ወንበዴ ስርዓት የጊዜ ጉዳይ እንጂ በዓለም አቀፍ ፍርድ ቤት በሰራ ወንጀል መጠየቁ ስለማይቀር የተዘጋጀ ሰነድ አዘጋጅቶ መቅረብን የመሰለ ትልቅ ነገር የለም የሚለውን ለማንሳት ነው። ሌላው ሁላችሁም ግልጽ እንዲሆንላችሁ በዚህ ሰሞን